እግዚአብሔር ታላቅ ነገርን አደረገልን ደስም አለን። መዝሙር 126 ከቁጥር 3። ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉ ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ ኮመንት ማድረግን አትርሱ። ውድና የተከበራችሁ ቤተሰቦቼ ሰሞኑን እንግዲህ ላልተወሰኑ ቀናት ማለት ይቻላል ለሁለት ወር ይሆናል ጠፍቼ ነበር የከረምኩት ማለት ነው። ጠፍቼ መጥቼ ያለው ግን ደስ በሚል ሁኔታ ነው የመጣሁት ማለት ነው። ይሄንን እንግዲህ መጀመሪያ መግቢያ እንደተመለከታችሁት እግዚአብሔር ለዚህ አብቅቶኛል ማለት ነው። እዚህ ጋር ደግሞ በርበሬ ስናዘጋጅ እንዲሁም ደግሞ ጤፍ ስናዘጋጅ የነበረውን ድባብ ነው እዚህ ጋር ቀርጬ ያሳየኋቸው ማለት ነው። ወደ እናንተ ያደረስኩላችሁ ከሰርጋችን ቀደም ብሎ እንግዲህ 2 ወር በፊት ነው ማለት ነው ይሄ ቪዲዮ የተቀረጸው። ጤፉን ስናበጠር ምንድነው ጤፋችንን እያበጠርን ነው እዚህ ጋር እንደምትመለከቱት። እንዲሁም ደግሞ በርበሬ ስናዘጋጅ አይቻችኋለሁ። ደግሞ ወደፊት ደግሞ ጌሾን ስናዘጋጅ ብቻ ሃይላይቱን ነው እንጂ ሁሉንም አልቀረጽኩም። ነገር ግን እናንተም ውድ ቤተሰቦቼ ምን ሆና ነው የጠፋችው? አረ ጠፋሽ ያላችሁኝም አላችሁ። ግን ጠፋሽ ያላችሁኝ አመሰግናለሁ። ደስታዬ ደስታችሁ የሆነ እና ያው የኔ ደስታ የሚያስደስታችሁ ውድ ቤተሰቦቼ ያው እግዚአብሔር ይመስገን ደስ በሚል ሁኔታ ተመልሻለሁ ማለት ነው። እና ይሄንን ድባቡ ይሄን ይመስል ነበረ። ዝግጅት እንግዲህ ከሰርግ በፊት ቀደም ብሎ ያው ቤተሰብ እህት ወንድም ቤተሰብ ቢኖር ደስ ይል ነበረ። ነገር ግን ያው ሁኔታዎች አልተመቻቹም። የሀገር የትራንስፖርት ሁኔታ አልፈቀደልንም። ነገር ግን ደግሞ እዚሁ ያለ ነው እንደዚህ ስናዘጋጅ ነበር የከረምነው ማለት ነው። እኔም በዚህ ምክንያት ጠፍቻለሁ። ሁለተኛም ደግሞ ኢንተርኔት አልነበረኝም። እንግዲህ ኢንተርኔቴንም አስተካክዬ ተመልሻለሁ ማለት ነው። ይሄ እንግዲህ ነጭና ምንድን ነው ቀይ ጤፍ ነበረ። 2 አይነት ነው እያበጠርን ነው እዚህ ጋር እንደምትመለከቱት ማለት ነው። ያው በነገራችን ላይ በሰፌት ነው እንደዚህ እንትን የምንለው። እዚህ ጋር ደግሞ እንደምትመለከቱት ገጠር ላይ የሚሆን ጌሾ ነው። ሁሉንም በነገራችን ላይ አልቀረጽኩም። ይሄንንም ያው እንደዚሁ ወከባ ላይ ሆኜም ቢሆን እስኪ ትንሽ ድባቡን ላሳያችሁ በሚል ነው ማለት ነው። አልቀረጽኩትም ሁሉንም። በነገራችን ላይ የየም ሲደላ ይባላል አይደለ? ለመቅረጽም ራሱ ጊዜ የሆነ ያስፈልጋል። ወከባ ስትሆኑ ወይም ደግሞ ስልክ ለመያዝ የሚቀርጻችሁ ሰው ያስፈልጋል። እዚህ ጋር ደግሞ እንግዲህ ቤቴ ዲኮር አድርገው ከቤተ ክርስቲያን እንደተመለስን የነበረው ዲባብ ነው ይሄ ይመስላል። ወጡ ምናምን ይኸው እንደምትመለከቱት ዳቦም አለ። ዳቦ በነገራችን ላይ ገና ስላልመጣ ነበረ አንደኛው ክፍል ቆርጠው አዘጋጅተው አልገባም ነበር። ይሄ እንግዲህ ዳስ ነው ወይም ድንኳን ነው። ይሄንን ይመስል ነበረ። በነገራችን ላይ በስማም ጎረቤቶቼ አመሰግናለሁ በእውነት እዚህ እናት አባት በሌለ ሁኔታ እንደዚህ ነበር ያደረጉልኝ። ይሄ ደግሞ ቤተ ክርስቲያን እንግዲህ የተቀረጸ ነው። ሁሉም አልገባም ማለት ይቻላል። ይሄ የጀመሩት እዚህ ጋር እኔ ንግግር ሳደርግ ነበረ እንትን ያሉት ማለት ነው መቀረጻውን የጀመሩት። እዚህ ጋር ደግሞ እንግዲህ አባቶች ቀለበቱን ባርከው እኛ እንትን እንድንል ሲያደርጉ ነው ማለት ነው። እኛ ደግሞ ይኸው እንግዲህ እንደምትመለከቱት በጣም ነው ያስቀው ያስቃሉ ደስ ይላሉም። ብቻ ውድ ቤተሰቦቼ ይሄን ደግሞ እንግዲህ ያው በስልክ ነው የተቀረጸው። በነገራችን ላይ የተቀረጸበት እንትን ትንሽ እንትን ስክሪኗ ትንሽ ናት። ግን ያው ይሄንን ይመስል ነበረ ዝግጅታችን የኛ ማለት ነው። ውድ ተመልካቾቼ ደስታዬ የሚያስደስታችሁ በሙሉ ይሄንን ይመስል ነበረ። እንግዲህ እናንተ ደግሞ ብዙ ጠፍቼ ነበር የከረምኩት። ስለዚህ እናንተም ላይክ ሰብስክራይብ እስኪ ቻናሌ እንዲንቀሳቀስ አግዙኝ። እዚህ ጋር ደግሞ እንግዲህ ከቤተ ክርስቲያን መልስ የነበረ ድባብ ነው። እኛ
መጀመሪያ ቅድሚያ ስናነሳ እዚህ ጋር ደግሞ እንግዲህ ንስሐ አባታችን ከምግብ በኋላ ስለ ትዳር፣ ስለ ጋብቻ አባታዊ ምክራቸውን ለግሰውን አስተምረውን ገስጸውን ነበረ። እንግዲህ እዚህ ጋር ድባቡ ይህን ይመስል ነበረ። ቤት ውስጥ የነበረው ገና ሰው አልመጣም። ከቤተ ክርስቲያን እንደመጣን ነው እኛ ምግብ በልተን የነበረው ድባብ ነው ማለት ነው። በቀጣይ ደግሞ አሳያቸዋለሁ የባለቤቴ ሀገር ሲሄድ ሀገሩን ምናምን አስቃኛቸዋለሁ። እንዲሁም ደግሞ እዛ የነበረውን የመልስ ፕሮግራም አሳያቸዋለሁ ማለት ነው። እዚህ ግን የነበረው ድባብ ይህንን ይመስል ነበረ። እንዲሁም ደግሞ ወደ ኋላ ላይ ታዩታላችሁ በጣም ደስ ያለኝን ከዚህ ይሄም ደስ ይላል፣ ደስ የሚል ፕሮግራም ነበረ። ከዚህ በተጨማሪ ደግሞ በቃ የሰርጌ ቀን ይህ እንዲህ ነበር ብዬ የማረሳው ትዝታ የማረሳው ደስታ ጥሎብኝ ያለፈውን ደግሞ እዛው ላይ አሳያቸዋለሁ ማለት ነው። ከፎቶችን በስተጀርባ እንግዲህ የቅዱስ ኡራኤል ስዕል ይታያቸዋል። ይህንን ደግሞ ከአንዲት ከምወዳት እህቴ የተሰጠኝ ስጦታ ነው። እንግዲህ በስደት ነው ያለችው። እንግዲህ መልአኩ ቅዱስ ኡራኤል አንቺንም ባለሽበት ይጠብቅሽ አለሜ። ይህንን በዕለት ዕለት ከአዲስ አበባ ተልኮ የዕለት ዕለት ከቤተክርስቲያን ስንመጣ የደረሰኝው ደስታዬ ሙሉ እንዲሆን ሊቀ መላኩ ቅዱስ ኡራኤል የተገኘበት ነበረ። በጣም ደስ ይላል። እና እንግዲህ የኩክ የለሿ ማርያም ደግሞ ይኸው ከጀርባ የምትመለከቱት መግቢያዋ ነው። እዚህ ነበረ የሞሸረችን እናቴ። ክብር ምስጋና ለእሷ ይድረሳት። እንግዲህ እመቤቴ በስደት ያላችሁትን እናንተንም ተስማችሁ እላችኋለሁ። በቀጣይ ቪዲዮ ደግሞ እመጣለሁ። ቻናሉ ሰብስክራይብ ማድረግ አትርሱ።